በጣም ባይዘው እንደ ይሄ የኢትዮጵያ ታሪክ መስማት አይፈልግም ከኦሮሞ በበለጠ ያችን ነገር ያወጣብናል ስለካስ እዛ በተረፈ ደግሞ እንትን ይሄ ራሱ አሁን ዘፈን ሞሰብ እንደዚህ አድርገው ይዘፍናሉ አይደል ስፌት ያኔ የሚባለው እኮ ለነገስታቱ ምግብ ይቀርብ ነበር ምን ይል ነበር ለነገስታቱ ምግብ ሲያቀርቡ እንደዚህ ተሸክመው ነው የሚያመጡ የነበረው ያንን ነገር ያን ታሪክ ነው የሚያስታውሱት እና አሁን እየተውት ነው የሚሸከሙትን ነገር አይተው ከዘፈናቸው እያጠፉት ነው በፊት ሰው ታሪኩን ሳያውቀው ግን ልክኛ ባለሙያ ሴቶች ነን በሚታ ታስቦ እንደሚያደርጉት ነበር ታስባል አይደለም ታሪካዊ ዳራው እሱ አይደለም ሪቻርድ ባንክረስት ዝርዝር አድርጎ ሲጽፈው ጊዜ አሁን አሻን ይዞ አይዞኩም አይተቆም ተውታል ምክንያት ለዛ ነው ታሪኳን ማጥፋት ቢፈልጉ ያንን ታሪክ ማጥፋት አክሱም ታሪክ ምናምን ባሩ ገዘር የለም ምናምን ይላል እንግዲህ እዛ ተጽፎ አውጥቶ እንደው ማለት የነበሩ ድርሳናት ምናምን የውጭ ተመላላሽ እንትኖች ሁሉ ድሮ እነ ባይዘወይ የግሪክ ፈላስፎች ጽፈዋል እኔ ግን አሁን አንተ ስትናገር አክሱም የትግሬዎች ስልጣኔ መስሎ ነበር አይደለም አክሱም ታሪያ እየነገርኩህ አይደል እንዴ ለምንድን ነው አንድ ምሳሌ ልንገር በቀደም ካወራው ታሪክ ላይ ሚካኤል ዙን የሚባል ሰውዬ ነበረ በወቅቱ የጎንደር ነገስታት ማብቂያቸው ሰዓት ላይ እሱ ያው ኃይለኛ ጦረኛውን ወጥቶ እንትን ብሎ ነበረ እና ነገስታቶች ለስሙ የጎንደር ቁጭ በሉ እንጂ የማስተዳደር አቅሙን አግኝቶ ነበረ ትግራይንና ጎንደር እንደዛ ኃይል አግኝቶ ንግስና አልተፈቀደለትም መንገስ አይችልም ነበር እና ኃይሉ ቆና አለው ንግስና ተቀባይነት ቢኖረው ኖሮ እነሱን አጥቶ እሱ ይነግሳል ኦሬዲ ፖለቲካዊ ስልጣኑ ምናምን ሁሉ በእጁ ነው ሁሉ የሚፈልገውን ይሾማል የሚፈልገውን ይሸራል በየቦታው ያሉትን ሁሉ ምክንያቱም ሴትዮዋ አርቲታ ነበር የምንትዋቅ እሱ በመጣበት ጊዜ አርቲታ ስልጣኗን መቆጣጠር አልቻለችም በየቦታው ያሉ ሰዎች የተነሱ እኛ የራሳችንን እናስተዳድራለን ብለው ዘመነ መሳፍንት እያቆጠቆጠ ነበር የንግስቲቱን ትእዛዝ እየላኩ ነው በዛን ሰዓት ነው እሱ የመጣና በየቦታው የሚያቆጠቁጡትን ሁሉ ድባቅ አድርጎ መጥቶ ከዛ ከንግስቲቱ መጥቶ በቃ እኔ ያለሁት አንቺ ያው ዙፋኑን በይሉት ያስከብሪና በዙፋኑ አንቺ ባርከሽ የጦር አለቃሽ ነው ያው የጦር አዛዡ አብሎ ዛሬ መከላከያ እንደምንለው ነው ብቻለው መንግስት ቢችል ኖሮ ወዲያውኑ ሴትዮዋን አስወጥቶ ዙፋኑ አሁን ቴዎድሮስ የመንግስት ስልጣኑ ስለነበር ነው ወዲያው ከተራ ሽፍትነት ተነስቶ የነገሰና የተቀመጠ ለመንገስ ስዩም እግዚአብሔር የሚሉት እኛ እዛ ሰለሞን ዘር ነው የመጣ የሚሉት አለ አይደል የሰለሞን ዳይናስቲ እሱ ያስፈልጋል ይባላል ከዚህ በዛ ዝርዝር አይደለም አፄ ዮሐንስ ለምሳሌ ነግሷል እንደዛ ሸፍቶ ወጥቶ እነዚህ ኢሮፖች ከዛ ከሰለሞን ዘር አላቸው ይባላል እነዚህኞች የላቸው ስለዚህ አክሱም የሆነ የትግሮች አይደለም የነሱ እጅ አለበት ከንቱ ግን ይሄ በመሪነት ደረጃ በምናምን አይደሉም የሉበት ለምሳሌ ያረድ ጥበበ ያረድ በጣም ይሄ ሌላው ክልል የኢትዮጵያ ህዝብ ሲያወድስ ምን ሲሰማል እነሱ አንድ ቀን አያነሱትም አንድ ሰሞን ያሬድ ማለት ከኛ ምናምን ማለት ጀመሩ የኛ ታሪክ ቀምታቸው ምናምን ኋላ ታሪኩ እንደዚህ ሲወጣባቸው ዛሬ ያሬድን ስም አይጠሩም አክሱም ሲባል ትግራይ ላይ መናገሻው ስለነበር አክሱም ከመናገሻው አክሱም የጎንደር ነገስታት ከአክሱም የመጡ ናቸው መስመራቸው ዝርያው አክሱም እዚህ ሸዋ ራሱ ናጼ ያዕቆብ ናጼ ዘርዓ ያዕቆብ ምናምን እዚህ ገብረሲናን የሰሩት ቀጥታ ስልጣን ያኛው አካባቢ የተፈጥሮ ሀብቱ እየተመናመነ ሲመጣና የእስላሞች ግፊት በቱርክ ምናምን እየሰለጠኑ አልመጡ እና ወደዛ ድንበሩን እየገፉ እየመጡ ሲያስቸግሩ የመን ነገስታቱ መቀመጫቸውን ወደ መሀል ሀገር እያመጡ ኃይል ለማሰባሰብ ወደ መሀል ሀገር እያንቀሳቀሱ በፊት አንድ ቦታ እዛ አክሱም ላይ ነበሩ የተፈጥሮ ሀብቱ አለቀ ያው ትግራይ በፊት ለምለም ነበር ይባላል በጣም ጤፍ አምራች ነበር ይባላል እና ያ ነገስታቱ ለረጅም ጊዜ በመቀመጣቸው ህዝቡ እዛ አካባቢ ኮንሰንትሬት በማድረጉ ተፈጥሮ ሀብቱ አለቀ ተመናማ ማገዶ ጠፋ